በምድረ በዳው አሸዋ ውስጥ ለዘመናት ተሰውሮ የኖረው ሚስጥር ምንድነው? ከ5000 ዓመታት በፊት አብዛኛው የዓለም ክፍል በድንጋይ ዘመን ድቅድቅ ጨለማ ውስጥ በሚገኝበት ወቅት በአባይ ወንዝ ዳርቻ ላይ አንድ ታላቅ ስልጣኔ ብርሃኑን ፈነጠቀ። ዓለምን በምህንድስና ጥበቡ ያስደመመ፣ በሂሳብና በስነ ፈለግ ዕውቀቱ የተራቀቀ፣ በታላላቅ ፈርዖኖች እየተመራ ሰማይ ጠቀስ ሐውልቶችን ያቆመ ስልጣኔ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ይህ ታሪክ ስለ ፒራሚዶችና ስለ መሚዎች ብቻ አይደለም። ይህ የሰው ልጅ ሊደርስበት ስለሚችለው የታላቅነት ጥግ፣ ስለ ፈጠራ ብቃት፣ ስለ ስርወ መንግስት መነሳትና መውደቅና በዘመናት ማዕበሉ ሳይሰበር ስለጸና ህዝብ የሚተርክ ጥልቅ ጉዞ ነው። ከፈርዖኖች ወርቃማ ዘመን አንስተን በግሪክና ሮማውያን ወረራ አልፈን እስከ ዛሬዋ ግብጽ እውነታ ድረስ አብረን እንጓዝ። የጥንቷ ግብጽን ታሪክ ለመረዳት ቁልፉ አንድ ነገር ነው፣ የአባይ ወንዝ። ግሪካዊው የታሪክ ምሁር ሄሮዶተስ ግብጽ የአባይ ስጦታ ናት ሲል የተናገረው ቃል የታሪክ ሀቅ ነው። በየዓመቱ ከሰኔ እስከ መስከረም ወንዙ ይሞላና አካባቢውን ያጥለቀልቃል። ይህ ጎርፍ ሲመለስ ከኢትዮጵያ ተራሮች ይዞት የመጣውን ጥቁር ምድር በመባል የሚታወቀውን እጅግ ለም አፈር ያሰፍራል። ይህ የተፈጥሮ ውህደት በሰሐራ በረሃ መካከል የግብርና ገነት እንድትፈጠር አስችሏል። ይህ የተትረፈረፈ ምርት ህዝቡ ከግብርና ውጪ በሌሎች ስራዎች ላይ እንዲሰማራ አስቻለው። ለምሳሌ በግንባታ፣ በንግድና በመንግስት አስተዳደር ማህበረሰቡ እያደገና እየተደራጀ ሲመጣ ትንንሽ መንደሮችና ከተሞች ወደ ሁለት ታላላቅ ግዛቶች አደጉ፣ የላይኛው ግብጽና የታችኛው ግብጽ። ከክርስቶስ ልደት በፊት በ3150 ዓመተ ዓለም አካባቢ ንጉስ ሜኔስ የተባለ የላይኛው ግብጽ ገዢ የታችኛውን ግብጽ በመውረር ሁለቱን መሬቶች አዋሃደ። ይህ ክስተት ግብጽን የመጀመሪያው የተባበረ ብሔራዊ መንግስት በማድረግ በታሪክ ውስጥ አስመዝግቧል። ንጉስ ሜኔስም የመጀመሪያው የግብጽ ፈርዖን በመሆን የመጀመሪያውን ስርወ መንግስት መሰረተ። ከዚህም በኋላ ለ3000 ዓመታት ያህል ግብጽን ወደ 30 የሚሆኑ ስርወ መንግስታት አስተዳድረዋታል። በዚህም ወቅት ነበር ዓለምን ያስደመመው የአጻጻፍ ስርዓታቸው ሂሮግሊፍስ እየተፈጠረ። ይህም መዝገቦችን ለመያዝ፣ ታሪክን ለመጻፍና አስተዳደርን ለማቀላጠፍ አስችሏል። የጥንቷ ግብጽ ታሪክ በሶስት ዋና ዋና የታላቅነት ዘመናት ይከፈላል። የጥንቱ መንግስት፣ የመካከለኛው መንግስትና አዲሱ መንግስት። የጥንቱ መንግስት ከክርስቶስ ልደት በፊት 2686 እስከ 2181 ድረስ የቆየ ሲሆን የፒራሚዶች ዘመን በመባል ይታወቃል። በዚህም ወቅት የፈርዖኖች ስልጣን ፍጹም የነበረበትና እንደ አምላክ ይታዩበት የነበረበት ወቅት ነበር። ህዝቡም ከሞት በኋላ ባለው ህይወት ላይ ጥልቅ እምነት ስለነበረው ለፈርዖኖቻቸው ዘላለማዊ ማረፊያ የሚሆኑ ግዙፍ መቃብሮችን ይገነቡ ነበር። የመጀመሪያው ፒራሚድ ፈርዖን ጆሰር አማካሪና ታላቁ አርክቴክት በኢምሆፔት የተሰራ የእርከን ፒራሚድ ነበር። ይህ ግን ገና ጅማሬው ነበር። የፒራሚድ ግንባታ ጥበብ በአራተኛው ስርወ መንግስት ወቅት ፍጹምነትን ተላበሰ። ፈርዖን ኩፍ ከዓለማችን 7 ድንቆች አንዱ የሆነውን የጊዛ ፒራሚድ አሰርቷል። ይህ ሐውልት ለ3800 ዓመታት ያህል በዓለም ላይ ረጅሙ ሰው ሰራሽ ግንባታ ሆኖ ቆይቷል። 2.3 ሚሊዮን ግዙፍ ድንጋዮች ጥቅም ላይ ውለዋል። እያንዳንዱም በአማካኝ ከ2.5 እስከ 15 ቶን ይመዝናል። ግንባታው የተካሄደው ያለ ዘመናዊ ማሽነሪ መሆኑ ደግሞ ምህንድስና ጥበባቸው ምን ያህል ከፍ እንዳለ ያሳያል። ከኩፉ ፒራሚድ ጎን የልጁ የካፍሬና የልጅ ልጁ የመንካውሪ ፒራሚዶች ይገኛሉ። ከጥንቱ መንግስት ውድቀት በኋላ ግብጽ ለ100 ዓመታት ያህል በሁከትና በመከፋፈል ውስጥ ነበረች። ነገር ግን በ2040 ዓመተ ዓለም አካባቢ ፈርዖን ሜንቱሆቴፕ ዳግማዊ ሀገሪቱን ዳግም በማዋሃድ የመካከለኛው መንግስት በመባል የሚታወቀውን ዘመን አስጀመረ። ይህ ዘመን የግብጽ ወርቃማ ዘመን ተብሎ ይጠራል። በዚህም ወቅት ሰላምና ብልጽግና ሰፍኖ ጥበብ፣ ስነ ጽሑፍና ንግድ አብቧል። የግብጽ የንግድ ግንኙነት ወደ ኑቢያ፣ የአሁኗ ሱዳን፣ ፍልስጤምና ቄርጤስ ድረስ ተስፋፍቶ ነበር። ከዚህ ቀደም ለፈርዖኖች ብቻ የነበረው የመቃብር ስነ ስርዓትና እምነት ለተራው ህዝብ መዳረስ ጀመረ። ነገር ግን ይህ ዘመን በ1640 ከኤዥያ በመጡ ሂክሶስ በተባሉ ወራሪዎች ፍጻሜውን አገኘ። ሂክሶሶችን በማባረር የተመሰረተው አዲሱ ስርወ መንግስት ከ1850 እስከ 1064 ዓመተ ምህረት የግብጽ ኤምፓየር የተፈጠረበት የታላቅነት ጫፍ ነበር። በዚህ ዘመን
እንደ ታላቁ ቱትሞስ ሳልሳዊና ታላቁ ራምሴስ ዳግማዊ ያሉ ኃያልና ተዋጊ ፈርዖኖች የግዛታቸውን ድንበር ከኤፍራጥስ ወንዝ ከኑቢያ ድረስ አስፍተዋል። ይህ ወቅት የሀብትና የስልጣኔ መገለጫ የነበረ ሲሆን ዛሬም ድረስ የሚደነቁ የካርናክና የሉክሶስ ቤተ መቅደሶች እንዲሁም በቴብስ የሚገኘው የነገሥታት ሸለቆ ወይም ቫሊ ኦፍ ዘ ኪንግስ የተቆፈሩት በዚህ ወቅት ነበር። የቱታንካሙን ያልተዘረፈ መቃብር የተገኘው ከዚሁ የነገሥታት ሸለቆ ነበር። ይህ ዘመን ንግሥት ሐትሼፕሱትና ሃይማኖታዊ ለውጥ ለማምጣት የሞከረው አኬናተን ያሉ ታዋቂ ገዢዎችን አስተናግዷል። የቱንም ያህል ታላቅ ቢሆን አንድ ግዛት ለዘላለም አይቆይም። ከክርስቶስ ልደት በፊት ከ1100 ዓመታት በኋላ የግብፅ ኃይል በውስጥ ሽኩቻና በተደጋጋሚ የውጭ ወረራዎች መዳከም ጀመረ። ሊቢያውያን፣ ኑቢያውያንና አሦራውያን ለተወሰነ ጊዜ ግብፅን ተቆጣጥረዋል። ከዚያም በ525 ዓመተ ዓለም በፋርሶች ሙሉ በሙሉ ተወረረች። በ332 ዓመተ ዓለም ደግሞ ታላቁ እስክንድር ግብፅን ከፋርሶች አስለቅቆ ሕዝቡ እንደ አዳኝ ተቀበለው። በሜዲተራኒያን ዳርቻ ላይ የራሱን ስም የሰየመላትን እስክንድሪያ የተባለችውን ታላቅ ከተማ መሰረተ። ይህች ከተማ ለዘመናት የዓለማችን የእውቀት የሳይንስና የባህል ማዕከል ሆና ቆይታለች። ታላቁ የእስክንድሪያ ቤተ መጻሕፍትም ይገኝባት ነበር። ከእስክንድር ሞት በኋላ ጀነራሉ የነበረው ቶሎሚ የግብፅ ንጉሥ ሆኖ የቶሎማይክ ሥርወ መንግሥትን መሰረተ። የግሪክ ባህልና የግብፅ ባህል የተዋሃደበት ይህ ዘመን በመጨረሻዋ ንግሥት በንግሥት ክሊዮፓትራ ይጠናቀቃል። ክሊዮፓትራ የግብፅን ነፃነት ለማስጠበቅ ከሮማውያን ጀነራሎች ጋር የፈጠረችው ግንኙነት ሳይሳካለት ቀርቶ ራሷን ከጠፋች በኋላ ግብፅ በ30 ዓመተ ዓለም የሮማ ግዛት አንድ አካል ሆነች። ይህም የፈርዖኖች የ3000 ዓመታት ዘመን ማክተሙ አበሰረ። በሮማውያን ስር ክርስትና በግብፅ ውስጥ በፍጥነት ተስፋፍቶ የኮፕቲክ ክርስትና የተባለው የራሱን ቅርጽ ያዘ። ኮፕቲኮች የጥንት ግብፃውያን ቀጥተኛ ዝርያዎች እንደሆኑ ይታመናል። በ7ኛው ክፍለ ዘመን የአረብ ሙስሊም ጦርነት ግብፅን ሲቆጣጠር ግን የሀገሪቱ ታሪክ እንደገና እንደ አዲስ አቅጣጫው ያዘ። እስልምናና የአረብ ቋንቋ ቀስ በቀስ የበላይነትን ያዙ። ካይሮ በፋጢሚዶች ተገንብታ ታላቅ የእስላማዊ ዓለም ማዕከል ሆነች። ለቀጣዮቹ 100 ዘመናት ግብፅ በኡዩቢዶች፣ በማምሉኮችና በኦቶማን ቱርኮች ስትተዳደር ቆይታለች። ዛሬ ላይ ግብፅ ከ110 ሚሊዮን በላይ ሕዝብ ያላት በአፍሪካና በመካከለኛው ምስራቅ ወሳኝ የፖለቲካና የባህል ሚና ያላት ሀገር ናት። ዋና ከተማዋ ካይሮ በአፍሪካ ትልቋ ከተማ ስትሆን የጥንታዊ ታሪክና የዘመናዊ ሕይወት ውህደትን ታንጸባርቃለች። የሀገሪቱ ኢኮኖሚ በቱሪዝም፣ ከስዊስ ካናል በሚገኝ ገቢ፣ በግብርናና ከውጪ በሚላክ የገንዘብ ዝውውር ላይ በዋናነት የተመሰረተ ነው። የፒራሚዶቹ ግርማ፣ የሉክሶር ቤተ መቅደሶች ሚስጥርና የቀይ ባህር አስደናቂ የባህር ውስጥ ሕይወት በየዓመቱ ሚሊዮኖችን ይስባል። ሆኖም ግብፅ የራሷ ከባድ የሆኑ ተግዳሮቶች አሉባት። ፈጣን የህዝብ ቁጥር እድገት በሀብት ላይ ከፍተኛ ጫና ይፈጥራሉ። የሥራ አጥነት በተለይም በወጣቶች ዘንድና የኢኮኖሚ አለመረጋጋት የማህበራዊ ውጥረት ምንጮች ናቸው። ከ2011 የአረብ ጸደይ ህዝባዊ አመጽ ወዲህ ሀገሪቱ በፖለቲካ አለመረጋጋት ውስጥ አልፋለች። ዛሬ ግብፅ የደህንነት ስጋቶችን ለመቆጣጠርና የኢኮኖሚ እድገትን ለማረጋገጥ እየጣረች ትገኛለች። የግብፅ ታሪክ የሰው ልጅ ስልጣኔ የማይጠፋ ማህደር ነው። በድንጋይ ላይ የተቀረጸ፣ በፓፒረስ ላይ የተጻፈ ነው። በአባይ ወንዝ ውስጥ የሚፈስ ጥልቅ ትረካ ነው። ፈርዖኖቹ ቢሄዱም ግዛቶቹ ወድቀው ቢነሱ የገነባቸው ሐውልቶችና ያበረከቱት ጥበብ ዛሬም ድረስ የሰው ልጅ የመፍጠር አቅም ሕያው ምስክር ሆነው ቆመዋል። ግብፅ ከጥንታዊና ከሚያኮራ ታሪኳ የተማረች የዛሬውን ተግዳሮቶች በመጋፈጥ ለወደፊቱ የምትጓዝ ሀገር ነች። የፈርዖኖች ምድር ሚስጥሯንና ድምቀቷን ለዘላለም በልቧ ይዛ ታሪኳን ለትውልድ ማውረሷን ቀጥላለች። ተመልካቾቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረግዎን እንዲሁም ሐሳብ አስተያየት ካሉት ኮሜንት ላይ መጻፍዎን አይዘንጉ። በቀጣይም በሌላ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።